ክቡር የዕድሜ ልክ ፕሬዝዳንት ፊልድ ማርሻል አልሃጂ ዶክተር ኢዲ አሚን ዳዳ የቪክቶሪያ ክሮስ የዲኤስኦ እና ኤምሲ ተሸላሚ እናም በጠቅላላው በአፍሪካ በተለይም በኡጋንዳ የእንግሊዝ ግዛትን ድል አድራጊ ለአብዛኛው የምዕራባውያን ዓለም እርሱ ቀልደኛ አኮርዲዮን የሚጫወትና ለንግሥት ኤልሳቤጥም ሆነ ለሌሎች የዓለም መሪዎች ግድ የለሽና ስድብ አዘል የቴሌግራም መልእክቶችን የሚልክ ማራኪ ግዙፍ ሰው ነበር። ለዓለም አቀፍ ፕሬሶች ደግሞ እርሱ በግዙፍ አካሉ በላይ የሆነ በራስ መተማመን ኢጎ የተሞላ የአፍሪካ አምባገነን መሪዎች መገለጫ ተደርጎ ይታይ ነበር። ነገር ግን ለኡጋንዳ ሕዝብ እርሱ ሕያው ቅዠ ነበር። በአውሮፓውያን አቆጣጠር ከ1971 እስከ 1979 ባለው ጊዜ ውስጥ በአንድ ወቅት የአፍሪካ ዕንቁ ተብላ ትጠራ የነበረችው ሀገር ወደ እውነተኛ የቄራ ቤትነት ተቀየረች። በዚያ በጎላ ሳቁና በራሱ ላይ የጫናቸው እጅግ የተጋነኑ የማዕረግ ስሞች በስተጀርባ ከ300,000 እስከ 500,000 የሚገመቱ ሰዎች ሞት ተጠያቂ የሆነ ሰው ተደብቆ ነበር። የኢዲ አሚን ታሪክ አንድ በከፊል ማንበብና መጻፍ የሚችል ወታደር ከረዳት ምግብ አሰሪነት ተነስቶ የአንድ ሀገር ፍጹም ገዢ እስከመሆን እንዴት እንደደረሰ እና በአንድ ወቅት በእንግሊዞችና በእስራኤላውያን ዘንድ ተወዳጅ የነበረው ሰው እንዴት እነሱ ዋነኛና አደገኛ ጠላት እንደሆነ የሚያሳይ አስደንጋጭ ትረካ ነው። የኢዲ አሚን የሚልደት ትክክለኛ ዝርዝሮች በምስጢር የተሸፈኑ ናቸው። ይህም ደግሞ አሚን ራሱ የራሱን አፈታሪክ ለመፍጠር ሲል ያበረታታው ውረታ ነው። አብዛኞቹ የታሪክ ተማሪዎች እንደሚስማሙት እርሱ የተወለደው ከ1925 አካባቢ በኡጋንዳ ዌስት ናይል ክፍለ ሀገር ከኮንጎና ሱዳን ድንበር አቅራቢያ ነው። ከካክዋ ጎሳ የተወለደው አሚን ገና በወጣትነቱ ግዙፍ አካል የነበረው ሲሆን ቁመቱ 6 ጫማ ከ4 ኢንች ክብደቱ ደግሞ ከ250 ፓውንድ በላይ የሆነ ጡንቻማ ሰው ነበር። ትምህርቱ በጣም አነሰ የሚባል የሆነውም እስከ 4ኛ ክፍል ብቻ ነበር። ይህ መደበኛ ትምህርት ማጣቱ በኋላ ላይ በምሁራኖች፣ በዳጆች እናም በቢሮክራቶች ላይ የነበረው ጥልቅ ጥላቻ መነሻ ሆኗል። እነዚህንም የህብረተሰብ ክፍሎች በኋላ ላይ በአሰቃቂ ሁኔታ ኢላማ አድርጓቸዋል። በ1946 ኪንግስ አፍሪካን ራይፍልስ የተባለውን የእንግሊዝ ቅኝ ግዛት ጦርን ተቀላቀለ። አሚን እውነተኛ ጥሪውን ያገኘው ይዚህ ጋር ነበር። እርሱም ጥቃትና ብጥብጥ ነው። እርሱ ወታደር ብቻ አልነበረም። እርሱ እንደ ተፈጥሮ አደጋ ነበር። ለ9 ተከታታይ ዓመታት የኡጋንዳ የከባድ ሚዛን ቦክሲንግ ሻምፒዮን በመሆኑ የነገሰ ሲሆን የቡድን አባሎችን በሚያስፈራ ሁኔታ ራግቢ የጫወተ ነበር። እንዲሁም በጦር ሜዳ ላይ ጨካኝ ተዋዊ ነበር። የብሪታንያ ወታደራዊ አመራሮች ይወዱት ነበር። በ1950ዎቹ አሚን በኬንያ የተነሳውን የማውማው ዓመት በመጨፍለን ረገድ ትልቅ ሚና ተጫውቷል። እርሱ ጨካኝ፣ ቀልጣፍ እና ከሁሉም በላይ ደግሞ ለብሪታንያ ዘውድ ታማኝ ነበር። ብሪታንያ መኮንኖች እርሱን የዛን ዘመን ፍጹም አፍሪካዊ ወታደር አድርገው ይመለከቱት ነበር። አካሉ ግዙፍ፣ በእነሱ ዓይን ላይ ጭንቅላቱ ቀላል የሚመስለውና ብዙ ጥያቄዎች ሳይጠይቅ የታዘዘውን የሚፈጽም ምርጥ አስፈጻሚ ነበር። ኡጋንዳ በ1962 ወደ ነጻነት ስትቃደርብ አሚን ወደ ሌተናንት ማዕረግ ያደጉት ከሁለት አፍሪካውያን መኮንኖች አንዱ ነበር። በአዲሱ የኡጋንዳ ብሔራዊ ጦር ውስጥ ያደገ የሆነ ኮከብ ነበር። ነገር ግን እድገቱ በብሪታንያውያን ዘንድ ሳይታወቅ የቆየው በጥቁር የሥልጣን ምኞት የተጨመረ ነበር። ከነጻነት በኋላ አሚን የኡጋንዳ የመጀመሪያው ጠቅላይ ሚኒስትር ሚልተን ኦቦቴ ቀኝ እጅ ነበር። ሁለቱም ሰዎች በጋራ ፍላጎት ላይ የተመሰረተ የርኩብ ትልመት ፈጠሩ። ኦቦቴ ስልጣኑን ለማጠንከርና የቡጋንዳም ንጉሥ ካባካ የነበሩትን ስነ ስርዓታዊ ፕሬዝዳንት ለመገልበጥ ሲፈልግ በ1966 በንጉሣዊ ቤተ መንግሥት ላይ የተካሄደውን ደማዊ አጥቃትን የመራው አሚን ነበር። ይህ ክህደት የሀገሪቱን ስትናዊ የብሔር ሚዛን ያናጋና የሕገ መንግሥታዊ አገዛዝ ማብረጫ ምልክት ነበር። ነገር ግን ስልጣን ቅናት እንዳረባት በ1970 ዓመት አድጌው የሁለቱም ሰዎች መካከል የነበረው ግንኙነት ወደ መመርዘን ተቀየረ። ኦቦቴ የአሚን በጦር ሰራዊት ውስጥ ያደገ የሆነውን ተጽዕኖ ለተራ ጦር መጥረት ሰራዊቶች እንዲያለው ተወዳጅነት መፍራት ጀመረ። በመጨረሻም አሚን የወታደርን ገንዘብ ሲያባክንና ተቃራኒውን ብሪጌዲየር ፔሪኒዮ ኦኮያን በመግደል ላይ እጅ እንዳለው ደረሰበት። በጥር 1971 ላይ ኦቦቴ በሲንጋፖር የኮመንዌልስ እጀት ውስጥ እንደነበረ እርምጃ ወስዶ አሚንን እንዲታሰር ታዘዘ።
ነገር ግን አሚን ቀድሞ በራሱ የደህንነት መረጃውን ደረሱት ነበር። ሊታሰር አልጠበቀም። እንዲሁም ቀድሞ ጥቃት ሰንዘረ። በጥር 25 ቀን ታንኮች በካምፓላ ጎዳናዎች ላይ ተሰማሩ። የመፈንቅል መንግስቱ ፈታን ነበርና በመጀመሪያውም ባልተጠበቀ ሁኔታ በህዝብ ዘንድ ተቀባይነት አገኘ። ህዝቡ በኦቦቴ እየጨመረ የነበረው አምባገነንነትና የዘረኝነት ሰለቸው ስለነበር ግዙፉን ሰው ለመቀበል በጎዳናዎች ጨፈረ። አሚን በካሜራዎች ፊት ቀርቦ ለስልጣን ፍላጎት የለኝም፣ ስራዬ መንግስትን ለንጹህ የሲቪል አስተዳደር ማስረከብ ብቻ ነው ቃል ገባ። ይህ ብልጥና ተጣቀደ ውሸት ነበር። አሚን መልቀቅ የሚኖረው ምንም አይነት ፍላጎት አልነበረም። እንዲሁም ለ10 ዓመት የሚቆየው ፍጹምና ጥሩ ገና ጅማሬው ነበር። መሰረቱን ለማጠንከሩና ከዚህ ጋር ወደዚህ እየጨመረ የሚመጣውን የሀገሪቱ አለመረጋጋት የሰዎችን ትኩረት ያስፈልገውት ነበር። ይህንም በኤዥያዊ ማህበረሰብ ላይ አገኘ። ለብዙ አስር ዓመታት የህንዲኞችና የፓኪስታኒዎች የኡጋንዳ ኢኮኖሚ የጀርባ አጥንት ነበሩ። እንደ ሐኪሞች፣ ጠባቆችና የሱቅ ባለቤቶችም ሆኖ ያገለግሉ ነበር። በነሐሴ 1972 አሚን አምላክ በህልም እንደመጣለትና ብሪታንያ ፓስፖርት ያላቸውን ሁሉ ኤዥያውያን እንዲያባረር አድርጎ እንደነገረው ተነገረ። ከሀገር እንዲወጡ የ9 ቀን ጊዜ ሰጣቸውና ቤቶቻቸውን፣ ንግዶቻቸውንና ባንክ አካውንቶቻቸውን ጥለው እንዲወጡ አደረጋቸው። ይህ ለኡጋንዳ ኢኮኖሚ ሞት ፍርድ ቢሆንም ለአፍሪካዊ ደጋፊዎች ደግሞ ትልቅ የህዝብ ተወዳጅነት ያጠረለት ሂደት ነበር። እነሱ ሱቅ ይኮርኩ ይቅረን፣ ፋብሪካ ይቅረን እንዴት እንደሚመሩ ባያውቁ ሰዎችን ሰጣቸው። በብዙ ጊዜ ውስጥ የሱቅ መደዳፊዎች ባዶ ጭኖች ዓለም ባዶነት ተናገረ። የአፍሪካ ኢንኮ የሚባለው ሀገር የአስተዳደር ብልሽት ምክንያት መፍራሰቱን ጀመረ። ዓለም አቀፍ ግንኙነቶች መበላሸት ጀመሩ። አንድ ጊዜ ትልቁ ደጋፊዎች የነበሩት አሚንም በለመደው የስድብና የፈዝ ዲፕሎማሲ መልስ ማሳት አደበረ። ራሱን የብሪታንያ ግዛት ድል አድራጊ ብሎ ሰየመ። እንዲሁም ሊኖረው የነበረው የኢኮኖሚ ችግር ለመርዳት ለዩናይትድ ኪንግደም የምግብ እርዳታ ለመላክ ሐሳብ አቀረበ። ይህም የቀድሞ የቅኝ ገዢ ጌታኖች ለማዋረድ የተጣሰበ ነገር ነበር። በካምፓላ ሊኖሩ የአራት ወንጭ ብሪታንያውያንን በሰረቃ ላይ ተሸክሞች በህዝብ መካከል እንዲያልፉ አደረጋቸውና እየሳቁም ለእርሱ ታማኝነት እንዲምሉ አደረጋቸው። ለአሚን ዓለም እንደ መድረክ ነበርና እርሱ ብቸኛው ተዋዊ ነበርና ዓለም አቀፍ ዲፕሎማሲያዊ ድንቦትንም እንደ ግል ተጫውቶ ይመስለው ነበር። ነገር ግን በኡጋንዳ የነበረው ሳቅ ብዙም ሳይቆይ መስማት እስከሚያሰቀን ደረጃ ድረስ ወደ ከበደ ጸጥታ ተቀየረ። የአፍሪካው ቄራ ተብሎ የሚታወቀውን ይህን ሰው ለመረዳት ለንግሥት ኤሊሳቤት ከሚላካቸው ግራ የሚያጋቡ የቴሌግራም መልእክቶች ወይም በራሱ ላይ ከሚጭናቸው የማዕረግ ስሞች ባሻገር ማየት ያስፈልጋል። እሱን የገነባውን የቅኝ አገዛዝ መዋቅር ጥላ መመርመር ይገባል። ኢዲ አሚን የታሪክ ድንገተኛ አጋጣሚ አልነበረም፣ ይልቁንም የታሪክ ውጤት ነበር። በ1920ዎቹ አጋማሽ በዌስት ናይል አካባቢ በሱዳንና በኮንጎ ድንበር አቅራቢያ የተወለደ ሲሆን የቀደመው ሕይወቱ እርሱ ራሱ በኋላ ላይ ፍጹም ባደረገው አይነት አፈ ታሪካዊ ትረካዎች የተሞላ ነው። አንዳንዶች አባቱ ወታደር ነበር ይላሉ፣ ሌሎች ደግሞ ፍየል እረኛ ነበር ይላሉ። እርግጠኛው ነገር ግን እርሱ የካኳ ጎሳ አባል መሆኑ ነው። ይህ ትንሽ የብሔር ቡድን በኋላ ላይ ለፈጠረው አስፈሪ የደህንነት መዋቅር የጀርባ አጥንት ሆኖ አገልግሏል። በ1946 ግዙፍ አካል ያለው ወጣቱ አሚን ኪንግስ አፍሪካን ራይፍልስ የተባለውን የእንግሊዝ ቅኝ ገዢ ጦር ተቀላቀለ። ስራውን የጀመረው የእንደ ተራ ረዳት ምግብ አብሳል ነበር። ነገር ግን እንግሊዛውያን መኮንኖች እርሱ ወጥ ማጣፈቱ ላይ ግድ አልነበራቸውም። ይልኩንም ያዩት የከባድ ሚዛን ቦክሰኛ አካል ያለውና እንደ ታማኝ አደን ውሻ የሚታዘዝን ሰው ነበር። እርሱ ፍጹም የሆነ የቅኝ አገዛዝ ወታደር ነበር። ያልተማረ፣ ለአለቆቹ እጅግ ታማኝና አስፈሪ የጥቃት ችሎታ ያለው። በኬንያ የተነሳውን የማውማው ዓመት በደም በተጨማለቀ ሁኔታ በመጨፍለቅ ሂደት ውስጥ በደረጃ አደገ። አሚን ስልጣን ማለት ውጊያን ማሸነፍ ብቻ ሳይሆን ጠላትን በስነ ልቦና መስበር መሆኑን ለመጀመሪያ ጊዜ የተረዳው እዚህ ጋር ነበር። በምርመራው ወቅት ስለሚፈጽሙት አሰቃይ ድርጊቶች ወሬዎች ይናፈሱ ነበር። ድርጊቶቹ የእንግሊዝ አለቆቹ እንኳን ሳይቀር እስከ ማስጨነቅ የደረሱ ጭቃኝ ነበሩ። ያም ሆኖ ግን ማዕረግ ጨመሩለት። ለእነርሱ እርሱ ሊቆጣጠሩት የሚችሉት ጎበዝ ልጅ ነበር። ኡጋንዳ በ1916 ወደ ነጻነት ስትቃረብ ለካ የሚወጣው የብሪታንያ መንግስት የተበጣጠነ የብሔር ግጭትና በአሚን መሰል ሰዎች የሚመራ ጦር ትቶ ወጣ። የሀገሪቱ የመጀመሪያ ጠቅላይ ሚኒስትር ሚልቶን ኦቦቴ አሚንን የራሱን ስልጣን ለማጠናከር የሚጠቀምበት የጥቃት መሳሪያ አድርጎ ተመለከተው። ለዓመታት በሙሳ አጋር ነበሩ። የሀገሪቱ መሠረተ ልማት እየፈራረቀ ባለበት ወቅት ግን እነርሱ ወርቅ፣ የዝሆን ጥስና ቡና ከኮንጎ እያሸሹ ኪሳቸውን ይሞሉ ነበር።
ነገር ግን በጥርጣሬው ተሞላ ፖለቲከኛና እያደገ በመጣ ጄኔራል መካከል ያለው ግንኙነት በምንኛኝም ጊዜ ሊፈነዳ የሚችል ቦምብ ነው። በ1961 ኦቦቴ ከዚህ በኋላ ሊገታ የማይችለው ጭራ እንደፈጠረ ተገነዘበ። ኦቦቴ በሲንጋፖር የኮመንዌልዝ ጉባኤ ላይ ያለ አሚንን በገንዘብ ምዝበራና በግድያ ወንጀል እንዲታሰር አቀደ። ነገር ግን ዘገየ። በጥር 25 ቀን የታንክ ሰንሰለቶች ድምፅ በካምፓላ ጎዳናዎች ላይ ያስተጋ። አሚን ለመያዝ አልጠበቀም። ቀድሞ ጥቃት ሰንዟል። መፈንቅለ መንግስቱ ፍጥናት ነበር። በሚያስገርም ጊዜ በጎዳናዎቹ በደስታ ጭፈራ ተቀበሉት። ህዝቡ በኦቦቴ የምስጢር ፖሊስና ወደ አንድ ፓርቲ ስርዓት የሚያደርገው ጉዞ ተሰልቸው ነበር። አሚንን ይህን ማራኪ ፈግልኛ የማይለየውና በተራው ህዝብ ቋንቋ የሚናገር ግዙፍ ሰው ተመለከቱት። ብሪታንያውንና እስራኤላውያንም በመጨረሻ በካምፓላ እንደነርሱ ፍላጎት የሚመሩ መሪ አገኘን ብለው እፎይ ሰማቸው ነበር። ነገር ግን ተሳስተው ነበር። ያውም ትልቅ ስህተት። የደስታው ጊዜ ከጥቂት ወራት በላይ አልዘለቀም። አሚን ከህዝባዊ ጀግንነት ወደ ጥርጣሬ በተሞላ አንበሳ ነገር የሚቀወረው በድንገቱና አስፈሪ አየር ነባሽ ወያት አውቋል። ህልሞችን ማየት ተጀመረ። ወይም እርሱ እንዳለው በ1962 አምላክ በህልሙ እንደታየውና ኡጋንዳን እንዲያነጻ እንደነበረው አወጀ። የመጀመሪያው ኢላማዎች የኡጋንዳ የኢኮኖሚ ጀርባ አጥንት የነበሩና በአብዛኛው የሂንድና የፓኪስታን ተወላጆች የነበሩት 50 ሺህ ዚያውያን ነበሩ። ከሀገር ለመውጣት 90 ቀን የተሰጣቸው ነበር። ሱቆቻቸውን፣ ቤቶቻቸውንና ጥሪታቸውን ትተው እንዲወጡ ተገደዱ። መያዝ የሚችሉት በሻንጣቸው የሚገባቸውን ያህል ነበር። አሚን ይህን የኢኮኖሚ ጦርነት ብሎ አወተው ንጎቹን ለትክክለኛ ኡጋንዳውያን እንደሚያስረክብ ቃል ገባ። በእውነቱ ግን ፋርማሲ ወይም ልብስ አጣቢ ቤት እንዴት እንዲማራ የማያውቁ ያልተማሩ የቅርብ ጉዳዶቹና ወታደሮቹን ያሰጣቸው። ኢኮኖሚው መሰናከል ብቻ ሳይሆን ጭራሹም ተፋ። በአንድ ዓመት ስኳር፣ ጨውና ሳቡን ለባለስልጣኖች ብቻ የሚቀርቡ ቅንጦች ሆኑ። ነገር ግን ሱቆች፣ እስር ቤቶቹ እየሞሉ ነበር። አሚን ምንም ጉዳት የማያደርጉ የሚመስሉ ስሞች ያሉት በርካታ የደህንነት ተቋማት አቋቋመ። የመንግስት ምርመራ ቢሮ፣ የህዝብ ደህንነት ክፍል፣ ወታደር፣ ፖሊስ። ይሆቹም የደህንነት ተቋማት ሳይሆኑ የሞት ቡድኖች ነበሩ። በናካሴሮ የሚገኘው የመንግስት ምርመራ ቢሮ ዋና መስሪያ ቤት የቅጭመት ስፍራ በሆነ ህናጥያ ውጫቢ ዘመናዊና ያማረ ሲሆን ምድረ ቤቱ ወለዱ ሁልጊዜ በደም የሚታጠቡባቸው ኤሌክትሪክ ክፍሎች ነበሩ። የህይወት ተሰሪዎች ስለሚናገሩት ነገር መሰረት እስሮች ህይወታቸውን ለማዳን ሲሉ አንዳቸውን ለአንዳቸው በደንብ ይገደላሉ ይላሉ። ያም ሆኖ ግን ከጥቂት ደቂቃዎች በኋላ ይገደላሉ። የግድያው መጠን በጣም ሰፊ ሲሆን የተለመዱ ቀብር ስርዓቶች እስከማይሆኑ ድረስ ደርሷል። የአፍሪካ ታሪክ ደም ስር የሆኑ አባይ ወሬታ መጣፊያ ሆኗል። በኦዌን ፋውታ ግድብ ላይ ተገናኝ ሰራተኞች የወተር ጡርቦቶቹን በሰው አካላት ክፍሎች ስለሚደፍኑ ዘወትር ማጽዳት የነበራቸው ነበር። የናይላጂዎች ባለመመድ እንቁጫ በተፈረውና ሰዎችን መፍራት አቁመዋል። ከመንግስት ምርመራ ቢሮ ግጭቶቻች በየምሽቱ የሚጣሉትን ሬቶች በወንዶ ደርምቃ ይጠብቁ ነበር። በእርሱ 8 ዓመት የግዛት ዘመን ውስጥ ከ300 ሺህ እስከ 500 ሺህ የሚጠጉ ኡጋንዳውያን እንደተገደሉ ይገመታል። ይሁን እንጂ በሀገር ውስጥ እልቀቱ እየተፋፈመ ባለበት ወቅት አሚን በዓለም አቀፍ ደረጃ መሳለቂያ ሆነ። የዜና ርዕሶችን መቆጣጠር ላይ ተቀላ ነበር። ለሪቻርድ ኒክሰን ከዋተርጌት እስቀላድ ለፍጥነት እንድታገሙ ይፈኛል ለሚል መልክ ላኮላቸዋል። ለንግስት ኤልሳቤትም ደግሞ እውነተኛ ንግስት ምን እንደምትለብስ ማየት እንዲችል የአሮጌ ወንድር ልብሳቸውን እንዲላክላቸው ነገራቸዋል። የታንዛኒያ ፕሬዚዳንት ጁሊየስ ነሬሬን የድንበር ውዝዝባቸውን ለመፍታት ለቦክሲንግ ግጥም ያተቀረውና ነሬሬን በጣም ቃተንና ደካማ ነው ብሎ አፈዘው። ለምዕራባውያን መገናኛ ብዙሃን እርሱ የማያልቅ ምንናኝን የሚሰጥ ቀልዳጅና ወይም የመንደር ጉልብጣኝ ነበር። ነገር ግን ይህ የአሚን ትልቁ በልጣት ነበር። ቀልዳጅም መመሰሉ ዓለም የእርሱን ትልኮት እንዳታሳንስ አደረገ። ሰዎች በእርሱ ማዕረግ ስቦች ላይ ሲዝቁ፣ እሱ ግን ሕይወታቸውን ደርሶ የተሰጡ የኑቢያንና የሱዳን መቀኝ ወታደሮችን እያደራጀ ነበር። በ1976 የኤር ፍራንስ በረራ ቁጥር 179 መጠለፍ የዓለምን አመለካከት ለወጠው። ለፍልስጤም ነጻነት የሚቆሙ አሸባሪዎች አውሮፕላኑን በኡጋንዳ ወደሚገኘው ኢንተቤ አውሮፕላን ማረፊያ አዞሩት። አሚን እንዲያርፉ መፍቀድ ብቻ ሳይሆን በምስጢር ከአሸባሪዎቹ ጋር እየተቀናጀ አስተራቂ በመምሰል በደስታ ተቀበላቸው። ለሳምንት ያህል የዓለም ዓይን በኢንተቤ ላይ አርፎ ነበር። አይሁዳውያን ተሳፋሪዎች ከአይሁድ ካልሆኑት ተለይተው ሲወጡ የነበረው ውጥረት የማይቻል ነበር። ይህም የናዚን ጭፍጨፋ የሚያስታውስ አሰቃቂ ትዕይንት ነበር። ከዚያም የቆርፋት እኩለ ሌሊት ተአምር መጣ። ኦፕሬሽን ተንደርቦልት። የእስራኤል ኮማንዶዎች በሺዎች የሚቆጠሩ ማይሎችን ሙሉ በሙሉ በሬዲዮ ጸጥታ በመብረር በጨለማ አረፉ። በ53 ደቂቃ አስደናቂ ጥቃትም ታጋቾቹን አዳኑ። አሚን ተዋረደ። የእርሱ ምርጥ ጦር በገዛ መሬቱ ላይ ተሸነፈ።
በከፍተኛ ቁጣ ተሞልቶ ከጥቃቱ በፊት ወደ ካምፓላ ሆስፒታል ተወስዳ የነበረችን የ74 ዓመቷን ታጋች ዶራ ብሎክን እንዲገድሉ አዘዘ። ይህ የፈሪነት ተግባር በመጨረሻ ያንን ማራኪ መሪ የሚለውን ጭምብል ገፈፈው። በ1970ዎቹ መገዳረብ ላይ ሁኔታዎች በአሚን ላይ የተጨናነቁ መጡ። ኢኮኖሚው የጢስ ክምር ሆኖ ፈራርሶ ነበር። በአንድ ወቅት ትልቁ ጥንካሬው የነበረው ጦር ክፍያ በማጣቱ ምክንያት ወደ አመፀኛ ቡድኖች መከፋፈል ጀመረ። ከሀገር ውስጥ ትርምስ ሲሰቦችን ትኩረት ለማስቀየር አሚን ትልቅ ስልጣዊ ስህተት ፈጸመ። ታንዛኒያን ወረረ። ጁልየስ ቢሬሬን ለመጨረሻ ጊዜ ማስፈራራት የሚችል ይመስለው ነበር። ነገር ግን አሚን ለዓመታት ሲፋዝበት የነበረው ዝምተኛ ምሁር ኒሬሬ እጅ አልሰጠም። የታንዛኒያን የሕዝብ መከላከያ ሰራዊት አሰበሰበ። ከኡጋንዳውያን ስደተኞች ጋርም በመሆንም ያጸፋ ወረራ ከፈተ። የኢዲ አሚን ውድቀት ታላቅ የፊልም ፍጻሜ የሚመስል አልነበረም። ይልቁንም ዝቅ ያለና አሳዛኝ ውድቀት ነበር። የታንዛኒያ ጦር በኤፕሪል 1979 ወደ ካምፓላ ሲቀርብ አሚን የሚተማመንበት የነበረው የነብር ክፍለ ጦር ፈረሰ። ለሀገር የሞታለው ሲል የነበረው ሰው በውጭ ምንዛሬ ተሞሉ ሻንጦችና የሚወዳቸውን ሚስቶቹን ይዞ በሄሊኮፕተር ሸሸ። መጀመሪያ ከአጋሩ ሙአመር ገዳፊ ጋር ሊቢያ ተጠለለ። በመጨረሻም ሳዑዲ አረቢያ ተቀመጠ። ለሚቀጥሉት 23 ዓመታት የአፍሪካው ቄራ በጂዳ በሚገኝ ቪላ ውስጥ በጸጥታና በቅንጦት ኖረዋል። ቀናቶን በመዋኝ ቴሌቪዥን በማየትና አኮርዲዮን በመጫወት ያሳልፍ ነበር። ለአምካ እንኳ የጸጸት ስሜት አሳይቶ አያውቅም። አለፋለፍ በሚሰጣቸው ቃለ መጠይቆችም ራሱን እንዳልተረዳለት ጀግናና ሕዝቡን ለመርዳት ብቻ እንደሞከረ ሰው አድርጎ ይገልጽ ነበር። በ2003 ዓመት አረፈ። አንድም ቀን ፍርድ ቤት ሳይቀርብ ወይም ላጠፋቸው በመቶ ሺህ የሚቆጠሩ ነፍሳት ሳይጠየቅ አለፈ። የኢዲ አሚን መንፈስ አሁንም በኡጋንዳ ቀይ አደር ላይ ያንዣብባል። እርሱ ወደ ቅዥት ከተቀየረ አምዝ አደም ላይ እንዴት እንደፋ ለመስተንፈስ እንዴት እንደመተማመን እና ሀገርን እንዴት መግባት እንዳለባት መማር ያለባትን ሀገር ትቶ አልፏል። እርሱ አሁንም ማጠነቀቂያ ነው። አንድ መሪ እኔ አምላክ ነኝ ወይም ድል አድራጊ ነኝ ወይም እኔ ብቻ ነኝ የማድናችሁ ሲል ከጀርባው ያለውን ትላ በጥንቃቄ እንድንመለከት የሚያስታውሰን ነው። ምክንያቱም ሳቀው ሲቆም አብዛኛውን ጊዜ ነገር ሁሉ በጣም ዘግቼ ነው የሚሆነው።